ጌታን ተቀበል ከዚህ ወጣችሁ ጌታን ተቀበል ነው አይደል የሚለው የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምሮ እናንተን የተቀበለ እኔን ይቀበላል የሚል ቃል አለው አይደል እናንተን ነው ተመልከቱ እነሱ የዮሐንስን ወንጌል ብቻ ይዘው ጌታን መቀበል የሚል ቃል ነው ያላቸው ጌታ ደግሞ እናንተን የተቀበለ እኔን ተቀበለ ይላል እንደውም እውነቱን ልንገር ድንግል ማርያምን ሳትቀበል ኢየሱስን መቀበል አትችልም ምክንያቱም ኢየሱስን ያገኘው በድንግል ማርያም በኩል ነው ኢየሱስ ክርስቶስ አንተን ያየህ በማርያም በኩል ነው ዓለምን ያየው በድንግል ማርያም በኩል ነው ከድንግል ማርያም ሳይወለድ የሚሰቀልበት ስጋ የለም የቤዛነት ስራ አልሰራም ከድንግል ማርያም ተወልዶ ነው ስለዚህ እናንተን የሚቀበል እኔን ይቀበላል ይሄ ማለት እንግዲህ ቅዱሳን አማልክት ናችሁ ብለን እናምልካቸው ማለት አይደለም እያከበርናቸው አክብሯቸዋል እናከብራቸዋለን የወደዳቸውን ሳትቀበል ጌታን ብትቀበል ጌታ አያውቅ እናንተን የሚቀበል እኔን ይቀበላል እኔን የሚቀበል ደግሞ የላከኝን ይቀበላል ይሄው ሰንሰለት አለ ከዚህ ሰንሰለት በጥሰ ክርስቶስ የሰራውን ሰንሰለት ቆራርጠ እኔ ጌታችሁን እንጂ እናንተን አልቀበልም ብትል ወዳጆቹን ሳትቀበል ሳታከብር ክርስቶስን ማክበር አትችልም ስለዚህ እናቱ ቅድስት ድንግል ማርያምን ይቅርና ማለት ነቢያቱን ሐዋርያቱን ጻድቃን ሰማዕታቱን እናንተን የሚቀበል ብሎ ለጊዜው ሐዋርያትን እናንተን የሚቀበል ይቀበላል እንግዲህ ለሐዋርያ እናንተን የሚቀበል ተቀበለ ካላቸው መቀበል ማለት እኮ ማክበር ማለት ነው እነሱን መስማት ማድመጥ ማለት ነው ሌላ ነገር አይደለም ድንግል ማርያምን ያንቋሸሸ ለክርስቶስ መሶቡ የሆነች እናቱ የሆነች ድንግል ማርያምን ጠልቶ ወይም ደግሞ እሷን አልፈልግም ብሎ የክርስቶስ አገልጋይ ነኝ የክርስቶስ ወዳጅ ነኝ ይሄ በራስ ላይ መቀለድ ነው ስለዚህ እውነቱ ድንግል ማርያምን የአምላክ እናት አድርገህ አማላጅ አድርገህ እሱ ያከበራት መሆኑን አምነህ ክርስቶስን እቀበላለሁ ካላል ክርስቶስ ራሱ አይቀበልህም ይሄው መጽሐፍ ቅዱሳችን እናንተን ያልተቀበለ እኔን አይቀበልም ብሏል እንግዲህ እኔ ቅዱስ ጳውሎስን ካልተቀበሉ ክርስቶስን አለመቀበል ከሆነ እናቱ ድንግል ማርያምን አለመቀበል ደግሞ ምን ያህል ክፉ እንደሆነ መጽሐፍ ቅዱስ ነው የሚናገረው